ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የጌጤንሽ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ብቅ ብዬላችኋለሁ በድጋሚ ማለት ነው። ዛሬ ደግሞ ጃኒዬ የኔ ውድ እንግዲህ እነዚህ ሁለት ጥንዶች በጣም ሲያምሩ በጣም ደስ ይስሉ ቆንጅዬ ውድዬ። ያው ቪዲዮ ሲሰራ የነበረው በቃ ሴት ልጅ እንደዚህ ስትሆን ክብሯን መቃ ማክበር አለባችሁ ምናምን እያለ ያስተምር ነበርና እውነት ማስተማር ብቻ ለሰዎችን መናገር ብቻ ሳይሆን እንዴትም ፍቅረኛውን እንዴት አድርጎ እንደሚንከባከብ አሳይቶናል ማለት ነው። አሳይቶናል እጇን ይዞ አደባባይ ላይ እንዴ ሀበሻ የመጀመሪያ ጊዜ ሀበሻ ወንድ እንደዚህ እጇን ይዞ በኩራት ቀብረር ብሎ ይዞ የሄደ የመጀመሪያ ጊዜ ወንድ ያየሁት ይሄን ነው ማለት ነውና ቅናት አስቀናችሁ ነው። እውነት ለመናገር ለኛ ሴቶች ቅናት እያስቀናችሁ ነው ማለት ነውና ፍቅራችሁን ጭምር ያደርግላችሁ። እንግዲህ ካንተ ደግሞ ተምረው እንትን በቃ ማለት ወንዶች ይማሩ ብዬ ነው የማስበው የሀበሻ ወንዶች እና እጇን ይዞ በአደባባይ ላይ እንደዛ በቃ ማለት ኧረ በስመ አብ በጣም ደስ እኔ እንጃ። እሷ ራሱ ተውባ ድምቅ ብላ ሴት ልጅ በነገራችን ላይ የምትወደው ሰው የምታፈቅረው ሰው ጋር ስትሆን በቃ የሚንከባከባት የምታፈቅረው ጋር ሳይሆን የሚንከባከባት የሚወዳት የሚያከብራት ወንድ ጋር ስትሆን በጣም ወዟ ድምቅ ህይወቷ ድምቅ ነው የሚለው እና የኔ ውድ ነገር በጣም እንደዚህ አምሮባታል ማለት ነው። እንደዚህ በቃ የሚያሳምረን በፍቅር የሰው ልጅ እኮ በስጦታ በተለያየ ነገር ብቻ ሳይሆን ጥሩ ፍቅር፣ ጥሩ ጊዜ፣ ጥሩ ማንነት ሲሰጣችሁ በቃ እንትን ትላላችሁ ማለት ነውና ደስ ነው የሚላችሁ ማለት ነውና ጃንዬ እንደዚህ አምሮባት ድምቅ ብላለች። ፍቅራችሁን ጭምር ያድርግላችሁ ምኞቴ ነው። ከዚህ በድጋሚ ደግሞ የገብርኤል ቃል አንዳንድ ጊዜ ቤተክርስቲያን ቃል የምንገባቸው በነገራችን ላይ ፈጣሪ እግዚአብሔር ካደረገልን በላይ እኛ ምንም ነገር ለሱ እሱ የሰጠን እንጂ እኛ የሰጠንን ነው የምናደርገው ማለት ነውና ለቤተ ክርስቲያን የገባችው እንትን ነበረ። እሱን ደግሞ ቃል በገባችው ስለቷ ሰምሮላት ጥላ የቤተ ክርስቲያን አንተን ብላለች ማለት ነው። በጣም ነው ደስ የሚለው በእውነት እኔም ብዙ ጊዜ አድርጌውም ስለማቅ ማለት ነውና በጣም ነው የምወዳችሁ፣ በጣም ማከብራችሁ ውዶችዬ። ላይክ ሰብስክራይብ አድርጉ።